ሰላም እና ጸጋ አንድነት የክርስቶስ ለሁላችሁ ይሁን ያልኩት ዛሬ ወደ እናንተ ብቅ ብያለሁ። ቪዲዮን ከምትጀምሩ በፊት ላይክ፣ ሰብስክራይብ አድርጉና ኮሜንቱን ያስቀመጣችሁ ቪዲዮን ደግሞ እስከ መጨረሻ እዩት። ዛሬ አንድ ሀሳብ ይዤ ወደ እናንተ የመጣሁበት አንድ ሰው ተስፋ ሲቆርጥ ይሞታል። ተስፋን አትቁረጡ። ለምን ተስፋ ከተቆረጠ በኋላ አንድ ሰው መራመድ አይችልም፣ ውስጡ ይጨልማል። ለምን ሰው ልጅ ደግሞ ተስፋ ሲኖር እምነት ሲኖር እንራመዳል። ነገ እንዲህ አረጋለሁ ነገ እንዲሆናለሁ ብሎ ሲራመድ የባሴ ራሱ ተስፋ ያረገ ይሄዳል። አንድ ሰው ነበረ ኢዮብ ባለሀብት ነበረ፣ ሁሉም ነገር የሞላ የተደለ ነበረ። ግን አንድ ቀን መጣ፣ የተረገመ ቀን ወደሱ መጣ። አንዱ ተናግሮ ሳይጨርስ አንዱ ይሄ እንዲሆኗል፣ አንዱ ተናግሮ ሳይጨርስ አንዱ ደግሞ መጥቶ እንዲሆኗል ይላል። ኢዮብ ይሄ ሆኖ ራሱ ተስፋን አልቆረጠም። እግዚአብሔር ይመስገን ያለ ህይወቱን ቀጠለ። እንደዛ ከሆነ በኋላ ሰውነቱ እየቆሰለ ሰውነቱ እየተራገፈ መጣ። አሁንም ተስፋ አልቆረጠም። እግዚአብሔር ያመሰገነ ህይወቱን ቀጠለ። ለምን ያነገ ያሰበ ነው። ዘመዱን አጠገብ የነበረ ጓደኛው ቤተሰብ ሁሉ ሚስቱ ሁላ ሳትቀር ሸሹት፣ ብቻውን ቀረ። ሚስቱ እንደዛ ያለች ነበር። ምን ሆነ ነው አንተ እግዚአብሔር ሰድባት ሞትም አለች። እሱ ግን ክፉ ነገር ካፉ አልወጣም። ለምን ተስፋ አለ፣ ተስፋን አልቀረጠም። ነገ ሌላ ቀይሩ፣ ነገ ሌላ እንደሚመጣ ያውቃል። ሰው ልጅ እንደጨለመ አይቀርም። ፈተና ሲበዛ፣ ችግር ሲበዛ፣ አንዳንድ ነገሮች ሲበዛ በዛ የምትወርቅ እንዳይመስል። አንተ ተስፋ ሲኖር ሌላ ሰው ትሆናለህ። ቤተሰቡን ሁሉም ነገሩ ከሸሹ በኋላ ብቻ ሲሆንም ተስፋን አልቆረጠም። ይሄን እርባቱን ካጣው በኋላ ማንም ንንቅ አላለም። እንደዚህ አለ፣ ራቁቴ ነው መጣሁት፣ ራቁቴ ወደሱ ሄዳለሁ አለ። እግዚአብሔር ማመስገን ጀመረ። የባሴው የጨመረ ምስጋናው የጨመረ ሄደ። አንተም አንቺም ይሄ ቪዲዮ የምታዩት ሰዎች ተስፋን ከቆረጣችሁ አንድ ዛፍ ከዛፉ ላይ እንደቆረጠ ተመልሶ ድጋሜ ቀን እንዳልኖርም ከተቆረጠ ተቆረጠ ነው። ሌላ ተስፋ የለም። ተስፋውን ከቆረጣችሁ እንደ ዛፉ ነው። ለዛ ነገ ቀን ሌላ ቀን አለ። ቀኑ ይቀጥላል፣ ህይወት ይቀጥላል። ሰው ሲሄድ ሰው ይመጣል። በቃ አንድ ነገር ንግድ ጀምራ ሲቆም እግዚአብሔር ለመልካም ነው። አንድ ነገር ወደፊት እራመዳለሁ ብለሽ ስታስብ መራመዱ ካቃተሽ እግዚአብሔር ያ ቀኑ አልደረሰም። ቆም ብለሽ አስቢ። ካሁን በኋላ ለኔ አይሆንንም፣ ይሄን አድርጌም እንቢ አለኝ፣ ይሄን አድርጌም እንደዛ አለኝ ብለሽ ተስፋን አትቁረጭ። ሌላ ጀምሪ። ህይወትሽ ይቀጥላል። አንቺ ደግሞ እዚህ ምድር ላይ አንቺ እንዳሰብሽው ሳይሆን ሁሉም ነገር አንቺ እንዳያሽ ነው። ስትወርቅ ስትነስ ስትሄድ በኋላ ትቆማለሽ። እንደወደቅሽ አትቀርም። ግን መጀመሪያ ይሄ ሁሉም ነገር የሚሆነው ተስፋ ውስጥሽ ሲኖር ነው። ተስፋ ከውስጥሽ ሲሞት ከጨለማ አልቋል። በቃ ለአንቺ ለማንም ሰው አልቋል። አንድ ሰው ልትመክሪ ብትሄድ ራሱ ባክሽ ለኒሃን ይሄ ነገር አይሆንም፣ ባክ ይሄ ነገርማ እኔም ጀምሬ ሞክሬ እንዲሆኗል፣ ባክ ቶኝ የሚሉ ሰው ይበዛሉ። ኖ ለምን ትተዋለሽ? ለምን ትተዋለሽ? ተስፋ አትቁረጭ። ወደፊት ዛሬ ቢጨለማ ነገ ለራሱ ሲል ይነጋል። እንዴት ጨለማ እኮ አይቀርም። እንደወደቅም አትቀርም። አንቺ ነሽ እንደወደቅ አልቀርም ብላ እንትን ስትል በቃ ሰውም ታገኛለች። ዛሬ የጠሉ ሰዎች ነገ አንቺን ፈለጋ አንተን ፈለጋ ይመጣሉ። ዛሬ ፊቱን ያነሱ ሰዎች ነገ አንቺ ሰው ስትሆን የወደቅሽ ቦታ ስትነሽ ማንም ሰው አንቺ ፈለጋ አንተ ፈለጋ ይመጣል። ለዛ መጀመሪያው ለሰው ልጅ ተስፋ ነው። ተስፋ ይሄ ነው ዛሬ ለእናንተ